ሰላም ፋሚሊ እንዴት ናችሁ? ከኔ ጋር ሰላም ነው። እንግዲህ ዛሬ ደግሞ እስኪ በቀጣይ ቪዲዮ ተገናኝተናል። እስኪ እንግዲህ ዛሬ ደግሞ የምንገኘው በመስቀል አደባባይ ነው። እስኪ ወደ ቪዲዮ እንከታተል። እንግዲህ በመስቀል አደባባይ ከፍ ብሎ አዲሱ ወይም ትልቁ ንግድ ባንክ በሚገኘው ቦታ ነው አሁን የምንገኘው ጋይሶች። እስኪ አሁን ወደ ቪዲዮአችን እንከታተልና እንየው። ወደ ቪዲዮአችን ጋይሶች ያዘው ፋሚሊ እንግዲህ ጋይሶች ዛሬ ደግሞ ያው እንግዲህ በአዲሱ ንግድ ባንክ እንግዲህ ወይም በትልቁ ንግድ ባንክ ያው እንግዲህ ከስቴዲየም ወደዛ ወደ ላይ የምንሄድበት መንገድ ነው የምናሳያችሁ። እስኪ ወደ ቪዲዮ እየሄድን ነው እንድከታተለው ጋይሶች። እስኪ አንዴ እና ጋይሶች እና በጣም የሚገርም ቦታ ነው እየሄድን ያለ ነው እና እስኪ ወደምንሄድበት መንገድ ኢንጆይ እያደረግን እስኪ ማለቴ ያው እስኪ እንግዲህ ራሳችን ደግሞ እያንቀሳቀስን ነው። እዚህ ቦታ ላይ ደግሞ አናውቅም። እስኪ ዛሬ ደግሞ ጋይሶች እየሄድን ነው እንግዲህ ወደ ላይ እየሄድን ነው። እስኪ እና ቦታውም ያምራል አትሉ እና ጽድት ያለ ቦታ ነው። ይሄ ቦታ ያው ቪዲዮ የሚመቻል። ይሄ ቦታ እንግዲህ ያው ንግድ ባንክ አዲሱ ንግድ ባንክ ነው የሚገኘው እና ፋሚሊ ደግሞ ሰብስክራይብ የተደረገ አይደለም አትሉ ምንም አይደለም። የምሰራው ነገር እየታየልኝ አይደለም እና ጋይሶች ሰብስክራይብ አድርጉ። የምናሳያችሁ ቪዲዮ እናንተ የተመለከታችሁ አሳዩን፣ እኛም ደግሞ ቪዲዮ እናንተን ማሳያችኋለን። እና አሁን የምንገኘው እንግዲህ ያው በነገርኳችሁ ታየው በንግድ ባንክ ውስጥ ነው እና ምንሩ እራታችን ጋይሶች እና በጣም የሚገርም ነው እና ቦታው ታያችኋል። እስኪ ወደፊት ይሄን ቦታ እንግዲህ ታውቁታላችሁ ሁላችሁም። እንግዲህ ንግድ ባንክ ነው፣ የትልቁ ንግድ ባንክ ነው እና በዛ ወደ ላይ ወደ ፒያሳ የሚያስገባው መንገድ እስኪ ራሳችን እጅ እያደረግን ወደ ላይ የምንሄድበት ቦታ ነው እና ጋይዞች እስኪ ሁላችሁም ተከታተሉ። የምናሳያችሁ የሆነ ፕሮግራም አለን ትላላችሁ። እሱም ፕሮግራም ደግሞ አብረን ወደ ቪዲዮ እንሄዳለን ትላላችሁ እና ጋይሶች አሁን እየሄድን ነው፣ ወደ ላይ ነው የምንሄደው። አይ ቲንክ ይሄ ጮሪያ ነው አትሉ ነው ያው ማታ አካባቢ ስለሆነ ያው ብዙም አይደለም ግን እሱ ያው ይሁን ልናሳያችሁ እየሞከርን ነው። ብዙም አታይም እና አይ ቲንክ ያው ትንሽ ያው በማታም ብዙም ያው እስካሁን በማታ ናበታችሁ ነበረው። በማታ ምሽት ላይ መሽቶ ነበር። አሁን ደግሞ ጮራ ላይ ነው ያው ሶ ይሁን ግን ያው ጮራውን የተቋቋም ለእናንተ ያው ያሳየናችሁ ነው ጋይሶች። የምናሳያችሁ ቪዲዮ ያው ጥሪት ባይልም ያው በምንሄድበት መስፈርት ያው ምን አይነት ነገር ገጠመ ምን አይነት ነገር አገኘን የሚለውን ለእናንተም በዛው ያሳየናችሁ ነው። ወደ ቪዲዮ እየሄድን ያለ ነው። ሶ እንግዲህ ይሄ ቦታ ታውቁታላችሁ ያያችኋል አይደለም? እና ወደ ላይኛው ፓርት ሄደን እና ያምራል አትሉም? በቃ ጽዱ ምናምን ደስ ይላል። ወደ ላይ የምናነሳው ቦታ ማለት ነው። እና ጋይዝ ታያችኋል እዚህ ጋር ምስሉ በጣም የሚገርም ምስል ነው። በሩ ላይ ትልቁ ንግድ ባንክ ላይ የምታዩት በር ላይ በጣም የሚገርም ምስል ነው ያለው። ሶ ጋይዞች እስኪ ዛሬ አሁን ደግሞ ሀባብ ልንበላ ነው። እስኪ ሀባቡን እየበላን እንግዲህ ታያችኋል። ሶ እንግዲህ ሀባባችን እየበላን እንሂድ እስኪ የሚገርም ማለት ነው። እና እስኪ ሀባባችን እየበላን እንሂድ በጣም ያው አይ ቲንክ ያው ፀሐይ ነበረ ግን ለፀሐዩ መከላከያ አባቡ በጣም የሚገርም አባብ ነው እና በጣም የሚገርም ነው እና ወደ ነው አላባቡ አይ ቲንክ ይሄ አባብ ብዙ ጊዜ ለፀሐይ ብዙ ጊዜ ለምታዩት በጣም አሪፍ ነው። ሰውነትን ቀዝቀዝ ያደርጋል። አዛ ላይ ደግሞ ራሱ ያው ፍሪ ያደርጋል ከሙቀት ብዙ ነገር ብዙ ጊዜ የናባ የምንጠቀመው ምንድን ላይ ነው? ሙቀት ላይ አይደለም፣ ሙቀት ላይ የምንጠቀመው አባብ ነው። በጣም የሚገርም አባብ ነው። አባብ ወጥቶ እና ጋይሶች አባቡ ላይ ተክታላ እንዳሳየናችሁ አልጨረስነውም። እየበላን ነው ለአጥሩም እየበላን በጣም የሚገርም አባብ ነው። ያው ፍሬ አለው ግን እስከ ፍሬው ባንበላም አይ ቲንክ ያው እየመረጥን እንበላለን። ግን አባቡ በጣም ተወዳጅ ነው። ደስ አይልም? እና ጉዞ ላይ ስትሄዱ የሚገጥማችሁ ምንድነው ብትሉ ለሙቀት ብዙ ጊዜ ሲሞቃችሁ ራሳችሁን ፍሪ ለማድረግ ይኸው ለማቀዝቀዝ እንጠቀማላችሁ ሀባብ ታያችኋል። ይሄው ቅላቱ ራሱ እግዚአብሔርን የሚገርም አባብ እና አባቡ
እና በጣም የሚገርም አባብ ነው። ሁላችሁም አባቡን እየበላችሁ እያጣፈጥን አባቡን ሌሎች ነገሮችም አባቦች እና በጉዟችሁ ላይ በሚገጥማችሁ ላይ ብዙ ነገር ላይ ያላችሁ ነው እና እዚህ ጋር ስልክን በደንብ ያዝ ይሉኛል ፖሊሶች። እሺ ምናምን አልኳቸው እና ሌባ ምናምን ያው ከሌባ ነፃ ወጣ ምናምን ይሉኛል። ትክክል ናቸው። አይ ቲንክ በጣም ነው እንደሚናገሩትና እንደሚያወሩት ያው ከባድ ነው። ያው በአሁኑ ሰዓት ላይ ወገየውም ትንሽ ያው እንደዛ ስለሚሆን እና በአሁንም ራሱን የራሱ እንዳሳየዋችሁ አባብ ሳገኝ ግን አጥተም ቀዝቀዝ ስል ዳመና ሲሆን ራሱ ቦታው እና ጋይሶች እና አሁን ደግሞ የተደረሰ መሰላችሁ አላውቅም ግን ማነው ሲል ወደ ፒያሳ ባለው መስመር እና አሪፍ ነው ወድጄዋለሁ። ያው አልቋል እና አባቡ በጣም አሪፍ ነበር። ያው እንግዲህ በላ ነው እንግዲህ አሁን ወደ ፒያሳ ወደ ላይ ሽቅ ባለው ወደ አይ ቲንክ ይሄ ማን ይባላል አርበኞች የሚባል ቦታ መሰለኝ። ፖስታ ቤት ነው ምናምን ደረስና ደርሰናል። እንግዲህ ያው በየርንበት ያው ፍራፍሬም ስንበላ ነበር። ምንድነው ፍራፍሬቱ አትክልት ነው። አበባችንም ስንበላ ቆይተን አሁን በጣም አሪፍ ነው የቆየንበት ቆይታችን እየርን ያለ ነው። አሁን ደግሞ ወደፊት አንድ ነገር ባገኝ እየበላ አሳያችኋለሁ እና በየራችሁበት መስፈርት ያው ትራቭል መቼም ትራቭል ብዙ በየራችሁበት ብዙ አይነት ታገኛላችሁ። እሱንም እያነሳችሁና በቃ ሁሉ ነገር እያበረጋችሁ ነው ወደ ጉዟችን ማለት ወደ ጉዟችን እና አይ ቲንክ ይሄ የወጣቶች አደባባይ ይላል። ከዚህ ጋር አይ ቲንክ በቃ ወዚህ ጋር መሰለኝ ፓስፖርት ምናምን ማውጣበት አትሉም እዚህ ማዶ ላይ ምናምን ይሄ ትንሽ ትራፊክ ላይ የተመጡን እና ጋይሶች እየሄድን ነው። ያው አቀበት ነው ወደ ላይ ያለው እንግዲህ ይሄን እንኳን ያው ቢሆንም ለእናንተ እያሳየናችሁ እንሄዳለን። ወደ ላይ ነው ያው ጉዞ ታያችኋል። ያው ዙሮ አሁን ካሳየኋችሁ ወረ ላይ ይርቃል ትንሽ እየሄድን ነው። ጮሬ ያለው ትንሽ ጮሬ አመጣለሁ እንጆይ እያደረግን ነው ራሳችን ዝም ብለን እያነሳን ማለት በታክሲ መብጆ ሳይሆን ለእናንተ ያሳያችሁ ብዬ ነው። በጣም ርቀት አለው ሩቅ ነው ግን ያው አላውቅም ብቻ እያረፍኩ ቢሆን ለእናንተ አሳያችኋለሁ። በጣም ርቀት አለው እያሉ ወረ ላይ ያለው ብዙም አላውቀውም ግን እያረፍኩ ቢሆን ለእናንተ ቁጥ እያልኩና ማሳያችኋለሁ እና ፋሚሊ ያው እንደነገርካችሁ ሰብስክራይብ አደራ ሰብስክራይብ እያደረጋችሁ ዛሬ ያው ያሰብኩት ትልቅ ፕሮግራም ነበረ ግን ያው አልተመቸኝም። ማየት የሚጠበቅብን ነገር እናያለን ብለን ነበረ። ያው ከሰዓቱ አንፃርም እኔም አልተመቸኝም ነበረና ያው በቀጣይ ቪዲዮ ግን ማሳያችሁ ስለ ኪችን ይሆናል። እንግዲህ ኋላ ያለው ቪዲዮአችን ስለ ኪችን ነው የሚሆነው እየሰራ ምናምን የሚሆነው። ያው እንግዲህ ያው ወደ ምግባችን ደግሞ እየሰራ ምናምን ማሳያችሁ እስካሁን ያላሳየኋችሁ ፕሮግራም እሱ አይደለ አንዱ። ቀጣይ ግን እሱ እየሄዳችሁ ቀርባለሁ። እናንተ ደግሞ ወደ ቪዲዮ እየሄዳችሁ ያው እኛንም ለማሳየት ለማሳደግ እንሞክራለን። ሁላችሁ ታያችኋል እና ሩቅ ነው ጋይስ አለብኝ አትሉም? እስኪ ይዩት። ይሄ እኮ በጣም ሩቅ ነው አይደለ? ስለዚህ ማረፍ አለብኝ። ባላርፍም ያው እንግዲህ ቆም እያልኩም ቢሆን አሳያችኋለሁ። ወደ ቪዲዮአችን ጋይሶች እንከታተሉ። ያዘው ፋሚሊ እና ጋይሶች ያው እየሄድን ነው። አሁንም አልቆምንም አትሉም? እየሄድን ነው እና ምን ገጠመኝ መሰላችሁ? እየነሳው እያለ ማለት ነው አንዱ ፋሚሊ ምን ገጠመኝ መሰላችሁ? አረ ይሄ ከገጠር ነው የመጣው ገጠሬ ነው አሉ። ከተማይቶ ማወቅ እየቀረጸ ነው ገጠሬ ችግር የለውም አልኩት እኔ። አዲስ አበባ ማየት ስላለብኝ ማየት አለብኝ አገሯን ብዬ ነው። ታችሁ እንዲህ ስትመጡ ብዙ ነገር ይገጥማችኋል አትሉ? እንደዚህ ያለ ነገር ይገጥማችኋል። ያው አትቀርጸኝ አንተ ገጠር ያለኝ ይሁን ኧረ አልቀርጽም ምናምን አልኩና እና እንደዚህም ይገጥማችኋል። በጣም ነው ያው አንዳንድ ነገሮች ስታዩ ግን ያው እንደዚህም ትባላለች እስከዚህም ድረስ እና እየደረስን ነው። አሁን እንኳን ወደ ፒያሳ እየደረስን ነው። ይሄ እንኳን አይጠፋችሁም እና ይሄ ቦታ ማለቴ ወደ ላይኛው እየደረስን ስለሆነ እና ፋሚሊ እዚህ ጋር ቀጣይ ቪዲዮ መተና እዚህ ጋር
እንጠቀማለን ታያላችሁ። ከዚህ ጋር አሳያችኋለሁ ቀጣይ ቪዲዮ ማለት በጣም የሚገርም ካፌ ነው። እዚህ ጋር የምታዩት ማለት ታያችኋለሁ እዚህ ጋር ማለት ነው። እና ጋይሶች ቴዎድሮስ አደባባይ ነው አሁን ያለ ነው እና እንደዚህም ብቻ ስለሚገጥማችሁ እና ቴዎድሮስ አደባባይ በጣም የሚገርም ነው። እስኪ ላሳያችሁ። ታያችኋል እዚህ ጋር የሚገርም ነው እሱ። እዚህ ጋር መዝናኛ ላጥሉ ከተመቸን እንገባ እንችላለን። ታያችኋል መዝናኛ እና ጋይሶች መዝናኛ የሚገርም መዝናኛ ነው። በጣም ሳይት አሪፍ መዝናኛ ነው። ታያችኋል ለፎቶ ምናምን በጣም ተወዳጅ ነው። ታያችኋል ለፎቶ ምናምን መዝናኛው በጣም ደስ የሚልና የሚያምር ነው። ይመቻል ፎቶ ምናምን ለማንሳት በጣም አይ ቲንክ ተወዳጅ ነው። እና ይሄ ደግሞ ቴዎድሮስ አደባባይ ይባላል ሰፈር እና በጣም ደስ የሚል ውስጥ ማለት ነው። መናፈሻ ወላ አለው አትሉ አይ ቲንክ እስኪ አያስገቡም ግን ካስገቡም ሞክራለን ለማስገባት አይቻልም ምናምን ያሉ እስኪ ካስገቡ ወደፊት ያለው ታያችኋል። እና ካፌው ይታያችኋል እዚህ ጋር ነው ካፌያችን። አይ ቲንክ ያው ሰው ወረፋ አለው ለመግባት የማይመችም። በቀጣይ ያሳያችኋለሁ። እና ጋይሶች ቦታ የለውም አትሉም? እና ቦታ ስለሌለው ነው ብንገባ ደስ ነበር እኔ ራሱ ባነሳ፣ ግን ያው ቦታ የለውም ምናምን ስለሆነ በቃ ችግር የለውም። በቀጣይ ቪዲዮ እናሳያችኋለን። ያው ፕሮግራም ላይ እስኪ ወደ ላይኛው ፓርት እንሄዳለን። ፋሚሊ እና ሶ እንግዲህ ያው በምታዩት ነገር ምንም ወረፋ የለው ያሳያችሁ ማለት ነው። እዚህ ጋር ሰርግ ቀውጥታል ፋሚሊ። ያው እንግዲህ እኛም ቀጥ አሁን እንኳን የደረስን ነው ወደ ላይ እየሄድን ነው። ግን ፋሚሊ ለቅመኛል አትሉም? ታውቁም ወርታ ያለው እንትኑ ፓርት በጣም ስለሚደግም ማለት ረዝም ስለሆነ አሁን ግን ደርሰናል። አሁን በጣም ደርሰናል። ያዘው ፋሚሊ እየሄድን ነው እንግዲህ አሁን እንኳን ያው ጓደኛዬ ፋሚሊ እንግዲህ ደርሰናል ፒያሳ። እንግዲህ ያው እንዳሳያችሁ በጣም ሩቅ ነው። ታች ጀምሬ እስካሁን ያው 30 ደቂቃ በሉት 28 ደቂቃ ማለት 25 ደቂቃ ፈይቷል። ያው እያረፍኩም የተነሳው ነው ለእናንተ ያሳያችሁ። እና ፋሚሊ በቃ በጣም ጉዞ ትንሽ ለዛም አቀበትም ስለሆነ ማለት ዳገት ስለሆነ ያው ትንሽ ደክሞና አትሉም? እና አሁን ማሳያችሁ ደግሞ ትንሽ ህዝብ ሊኖር ይችላል። ለዛም ብዙም ሊኖር ይችላል ስለሚችሉ አይ ቲንክ አላውቅም፣ ብቻ ግን ሰው አለ ምናምን ብሎኛል ጓደኛዬ። ጓደኛዬ ነው እና ምንድነው ስለው በጣም አሪፍ ቦታ አለና ምናምን ሲለኝ እሺ ምናምን ብዬ እና ወደሱ እየመጣ ያለው አቀበቱ መንገዱም ተራራ ስለሆነ እሱንም ወጥተናል። አሁን ወደ ላይኛው ቦታ እየገባናችሁ ነው እና ያው ደረስናችሁ። እስኪ አሁን ደግሞ ወደ ቪዲዮአችን ትከታተላላችሁ እና ሶ ፋሚሊ እንዳለው ለህዝብ አረ ደስ ይላል። እዚህ ጋማ በቃ መጫወት አለብን አትሉ? እንጫወታለን። አይ ቲንክ እና ፋሚሊ ደርሰናል። ያዘው ፋሚሊ በቃ ደረስን። ያው አይ ቲንክ ይመረጣል። አሪፍ ነው እየሄድን ነው። ደከመን አትሉ? ያው ይደክመንም ደርሰናል። ችግር የለውም። ዋው ፋሚሊ ታያችኋ ምን አይነት ህዝብ እንዳለ። እንግዲህ ዶዋ ደረስን አትሉ? ታያችኋ